የቀን ስራ አልሰራም ነው ኩንንቡ ሶስታችሁ የቀን ስራ አልሰራም አይደል እንዴ ደሞ የቀን ስራ አልሰራም ነው ኩንንቡ ሶስታችሁ የቀን ስራ አልሰራም አይደል እንዴ ደሞ ስሜ አብርሃም ስዩም ይባላል ያው የዚህ የቅዱስ ላሊበላ ወጣት ነኝ በትምህርትም ተመርቄ ነው ከአምቦ ዩኒቨርሲቲ ነው የተመረኩት በአግሪካልቸር እና ምንም አይነት የሥራ እድል የለኝም ግን ያው በአጋጣሚ ብዙ ነገሮችን ስትራግል ያደረኩ ባለሁበት ሰዓት ያው ይሄ የሥራ እድል መጥቶ ያው ምንም ያክል እንትን ባይልም ባለው ነገር ቤተሰብን ያስተዳደርንበት እንትን ያልንበት ነው እና በጣም ብዙ ስራ ወጣቶችንና ማህበረሰቡን እየጠቀመ ነው አይተነው ማናውቀውን ትሬንችም ይሄን ከልጅነታችን ጀምሮ ይሄን ትሬንች አስበንም አቀደንም አይተንም አናውቅም ግን አሁን እንኳን ለእንግዶች ለኛ ራሱ አዲስ የሆነ ግኝት ነው እየተገኘ ያየነ ያለ ነው ያው ይሄ ስራም በዚሁ ቢቀጥል ብዙ ማህበረሰቦችን መሸፈን ማስተዳደር ይችላል ያው አሁን ላይ ያለው ነገር ስራ ምንም ስለጠፋ ያለው የሀገሪቱ ሁኔታ ምን ያው ይሄ ስራ እድል ደግሞ ለማህበረሰቡ በጣም ጥሩና አሪፍ ነው ነው እሺ ስሜ መሰረት አከለ እባላለሁ የደብረ ሲና ቀበሌ ነዋሪ ነኝ እንደው እንግዲህ ሲስተም ያገኙትና ምን እየሰራችሁ ነው የስራ እድል ፈጠሩስ እናንተ ምን ሰሩ ነበር በዚህ ስራ እሺ እዚህ ያው ስራው ጥሩ ነው በጣም አንድ የቤተክርስቲያናችን ታሪኮች ተደፍነው ተደብቀው የነበሩ ታሪኮች እየወጡ ለኛ ደግሞ ስራ አጥነና ቱሪዝም ሰራተኞች ነበርና ያው አሁን በወቅቱ ባለው ሁኔታ ስራው በመቆም አሁን ይሄ በመፈጠሩ ደግሞ በጣም እድለኛ ነንና እንደገና ተደብቀው የማይታወቁ በስም ብቻ ዝም ብሎ የነበሩ ታሪኮቻችን ተደፍነው የነበሩ እየወጡልን ከዛም የቱሪዝሙ ፍሰት እንዲፈስ እነዚያም በግልጽ ከሆነ በወሬ የነበሩት በተግባር እየታዩ ስለሆነ ስራው ደግሞ እግዚአብሔር ይመስገን ከበቃ ከጃፍ የሆነ ወጣት ይሄ በቃ እየተቸገረ የነበረ ወጣት አሁን ይሄን በመስራቱ በጣም ትልቅ ነገር ነው ለኛ ትልቅ ለውጥ አለው እና እግዚአብሔር ይመስገን ጥሩ ነው ማለት ነው ቢቀጥልም ደስ ይለናል በጣም ገና በተራ ያደረሰ ወጣቱ ካልባልታሱስ ከመዋል ይቆጠባል በቃ የተቸገረው በዚህ ምክንያት በሁለት ነገር ነው የምንጠቀምበት አንድ ታሪካችን እየወጣ እየታወቀልን ይሄዳል የተደበቀው እየወጣ ሁለት ደግሞ ያው ይሄ ስራ ወጣት በጣም የሚውልበት አግንቷል ደስ የሚል ነገር ነው እና በዚሁ ቢቀጥል ደስ ይለናል እሺ የምታዩት እንግዲህ ያያችሁት ያሉት ይሄ ቁፋሮ ትሬንች ቁፋሮ ስራ የትሬንች ቁፋሮ ስራ የቅርስ ጥገናና እንክብካቤ ብዙ ስራዎች ካሁን በፊት ተሰርተዋል ቴራሶች እዛ አዲስ አበባ አካባቢ የምታዩቸውን የተቆፈረውን ትሬንች አዲስ አበባ አካባቢ የምታስታውሱት ይሆናል እና አሁንም እየተሰራ ያለው ስራ በሰስተኔብል ኢትዮጵያ ፕሮጀክት አማካኝነት ብዙ ስራዎች እየተሰሩ ነው ያሉት በእውነቱ አሁን ይሄ ፕሮጀክት እየሰራ ያለው ስራ ማህበረሰቡም የምታዩት ነው ያው ፖዚቲቭ ነው ያለው አመለካከት ፖዚቲቭ ነው ምክንያቶች ያው ተደፍነው የነበሩ ትሬንቾች እዛ ማዶ ደፍነው ኢቭን ድልድዩን እንደገና በዚህ በማህበረሰቡ የእውቀት ሽግግር ተካሄዶ ካሁን በፊት ፈረንጆች ነበር በገብርኤል አካባቢ ያሉት ድልድይ ሲሰሩ የነበሩት እነሱ የነበሩት ፈረንጆች የእውቀት ሽግግሩን ለራሳችን እንደዚህ ለማህበረሰቡ ተደራጁት ከኮሚኒቲው ተደራጁት ማህበረሰቦች አሸጋግረው ራሳቸው አሁን የድልድዩን ስራ እየሰሩት ነው የምታዩት ምክንያቱም ሁለት ሶስት ድልድይ በዛ በገብርኤልና በአዲስ አበባ አካባቢ ሰርተዋል አሁንም እዚህ ወዲ የምታዩትን ድልድይ የሰሩት የራሳችን ማህበረሰብ ወጣቶች ናቸው ደስ የሚል ነው አንደኛ የእውቀት ሽግግር እየተካሄደ ነው ሁለተኛ እስካሁን ታይቶ ከተሰሩ ስራዎች ለየት ያለ የሰስተኔብል ኢትዮጵያ ፕሮጀክት ስራውን እየሰራ ነው የምታዩት ብዙ የጥገና ስራዎችንም ሰርቷል የመዳረሻ ልማቶችን ለቱሪስቶች አመች እንዲሆን አድርጓል ወደ የገብርኤል መሄጃ ካሁን በፊት የምታዩት ነው የቤተ ጊዮርጊስ መሄጃም የምታዩት ነበር የድሮ አሁን በዊልቸር ኢቨን ቱሪስቶች እዛው ቤተክርስቲያኑ ድረስ ሄደው መጎብኘት ይችላሉ የተከፈቱት ትሬንቾችም እያያችኋቸው ነው ለቱሪስት ቪዚብል እየሆኑ ነው ፕላዛ ደግሞ ይሄን ድልድይ አሁን ስንገነባ ከምን አንግል ታይቶ መስላችሁ ይሄ ቤተክርስቲያኖቹ ከማርጀታቸው አንፃር ድልድዩ ከሶስቱም በላይ ቅርስ ጥበቃ ባለስልጣን ማለፍ የለበትም ብለን መኪና በመለክቶችን ብናስቀምጥ ትራፊክን ቢከለክል ሌሊትም
በቃ ሹፌሮቹ አዌርነስ ስለሌላቸው ተሳቢ እንደጫነ በዚህ እያለፈበት ነው ያለው። ስለዚህ ነግታው ክራኩን እያሰፋው ነው ያለ ቤተክርስቲያኖችን ከጉዳት አንፃር እሱም ማኔጅ ለማድረግ ከ3 ወን በላይ ያለ መኪና እዚህ በላይ ላይ አልፍ ነው። ሁለተኛ ደግሞ ትሬንቶቹ ተከፍተው ለቱሪስት ቪዚብል ይሆናሉ። ሌላ ተጨማሪ እይታ እየፈቀድንላቸው ነው ያለው። ይሄው ከአፈሩም ወጥቶ የትሬሲንግ ስራ እየተሰራ ነው ያለው። ለየት ያለ አንጓ ህፃናትን ከ11 ሰዓት አካባቢ በኋላ መታችሁ ብታያቸው በየዛፉ ስር በሰራናቸው አመች በሆኑ ቦታዎች ላይ እያነበቡ እርስ በርሰው እየተወያዩ ነው እያያችኋቸው ያላችሁ። ስለዚህ ደስ የሚል ስራ እየተሰራ ነው ያለው። ፕሮጀክቱ ቢቀጥልበት የሚል ነው አመለካከት ያለኝ። ያው አንተ እንዳልከው ያው አንፎርቹኔትሊ በማህበረሰቡ እዚህ በቤተክርስቲያን አካባቢ ይኖር ነበር። የምታዩት እንግዲህ ዮርዳኖስ ዮርዳኖስ ወንዝ መፋሰሻ ተብሎ ነው ቅዱስ ላሊበላ ሲሰራው ትሬንቹ ክፍት ኦፕን ነበር። እንዳለመታደል ያው ማህበረሰቡ ቆሻሻ አመዱ እዛ አካባቢ ይታያቸዋል። ያው ማህበረሰቡ እዚህ ሲኖር የነበረው ኮሚኒቲ ነው የደፈነው። አሁን ይሄን ኦሪጂናል ትሬንቹን ስንከፍተው ተጨማሪ እይታ ነው። ፕላዛ ደግሞ ዋውም ማለፍ ይችላል። ዮርዳኖስ ወንዝ ከየት መገናኘት እንዳለበት መልስ የሚሰጥ ነው ቤተ ቅዱስ ላሊበላ የሰራውን እና ደስ የሚል ስራ ነው። ለቱሪስትም ተጨማሪ እይታ እየፈጠርና ያለው ነገር ይሄ ነው። ኢቭን አሁን ከ90 ምናምን ባለሙያዎች አሉን እዛ ግንበኛ ምናምን ይሉ 60 አካባቢ ወደ 35 ደግሞ የቀን ወዛደሮች ነው እንደ ማህበር ተደራጅተው እዛ ውስጥ እየሰሩ ነው። እነሱ ድልድይንም ሌላ ማስፈላጊ ጥገና በየቤተክርስቲያኑ ወቅታዊ እንኳን እንትን ቢደርስ ስታንድ ባይ ናቸው እየሰሩ ያሉ ሰዎች ናቸው። ከነሱ በተጨማሪ የምታዩት እንግዲህ በዚህ አሁን እዚህ ሲር ብቻ ነው የምነግራችሁ። ላስት ይር ምናምን ብዙ ሰዎች ነው እርግጠኛ ነኝ ከ150 አሁን አምስተኛ ስራችን ነው እየቀጠለ ያለው። አባዛው እንዲህ ወደ 750 ሰው በላይ ነው አሁን የቀን ሰራተኛ ኢቭን ከሚከፈለው አንፃር ማህበረሰቡም ሰስተኔብል የሚለው ወርዱ ራሱ ማህበረሰቡን በዘላቂነት ተጠቃሚ ማድረግ ከሚል አንፃር እስከሆነ ድረስ እያንዳንዱ ማህበረሰብ አሁን 750 ብር ነው የሚከፈለው። ውጭ ላይ ተምታስ የቀን ወዛደር እስከ 5 ነው የሚከፈለው። ቤተሰቦቻቸውን እያስተዳደሩበት ነው ያለው። 10 ቀን ሰርተው 7500 ብር እያገኙ ነው ያሉት። ስለዚህ ማህበረሰቡ በደንብ ተጠቃሚ ነው። ኢትዮጵያ መንግስትና በፈረንሳይ መንግስት ስምምነት መሰረት ነው ፕሮጀክቱ እየተሰራ ያለው። እንግዲህ የመጀመሪያው ስራ እንደሚታወቀው አግሪመንቱ በሁለቱ መንግስታት መካከል ሸልተሩን የማንሳት ነው ወይም መጠለያውን ከማንሳት የቅድሚያ ግን መሰራት ያለበት በዘላቂ ላሊበላ ፕሮጀክቶች በውቅር አብያተ ክርስቲያን ውስጥ በ5 ቴማቲክ ኤሪያ ይሄ ፕሮጀክት ኦልሞስት ለ3 አመት ፕሮጀክት ነው የነበረው። ላሊበላ ብቻ ነበር የሚሰራ የነበረው። ነገር ግን ስራው ኢፌክቲቭ እየተሰራ በመሆኑ ወደ ሌሎች አካባቢዎች ኤክስፓንድ እንዲያደርግ የማድረግ ስራ ሰርተናል። ስለዚህ ይሄ ፕሮጀክት በተለይ ለአካባቢው ማህበረሰብ ምንድነው የፈጠረው የሚለውን አንደኛ፣ በሁለተኛ ደረጃ ደግሞ ውቅር አብያተ ክርስቲያናት ጋር ያሉት ልማቶች ምንድናቸው የሚለውን ለመዘርዘር ያክል እንግዲህ የመጀመሪያው በውቅር አብያተ ክርስቲያናት ውስጥ የሚገኙ አስቸኳይ ጥገና የሚያስፈልጋቸው ስራዎች መስራት ነው። ከነዚህ ውስጥ የተሰሩትን እንደ ሳምፕል ማንሳት ይቻላል። ቤተ አባ ሊባኖስን፣ ቤተ ገብርኤል ድልድዮችን ማንሳት ይቻላል። አሁን ድልድይ የመጀመሪያው ድልድይ ብቻ ሳይሆን ከስር ቤተ ገብርኤል ላይ ስንገባበት የነበረው ኦልሬዲ አታችመንቱ ከቤተ ክርስቲያኑ ጋር ስለነበር እሱን የመስራት ስራ የተሰራበት ሁኔታ ነው ያለው። ቤተ አማኑኤልም እንደዚሁ የተሰራ ስራ አለ። ቤተ ጊዮርጊስም በተመሳሳይ በሁሉም ውቅር አብያተ ክርስቲያናት በሚባል ደረጃ ወደ 24 የሚደርሱ አስቸኳይ ጥገና ስራዎች የሚያስፈልጋቸው ነበር። እነሱን የመስራት ስፔሻሊ ቤተ መርቆሬዎስን ማየት ይቻላል። ቤተ መርቆሬዎስ በጣም ችግር ውስጥ የነበረ ቤተክርስቲያን ነው። እሱንም ግማሽ ፓርቱን እንደዚሁ የተሰራበት ሁኔታ ነው ያለው ማለት ነው። ከዛ በተጨማሪ መዳረሻውን ማልማት ነው። እንግዲህ መዳረሻውን ማልማት ሲባል መንገድ ብቻ ሳይሆን ወደ ቀደመ ቅርሱ ወደ ነበረበት ይዞታ የመመለስ ስራ ነው ኦብጀክቲቭ ማለት ነው። እንግዲህ ቅዱስ ላሊበላ ሲሰራ እያንዳንዱ ከቤተ ክርስቲያኑ በተጨማሪ ትሬንቾቹን ሲከፍታቸው የራሱ አላማ አላቸው። ስለዚህ ኦልሞስት ተደፍኖ የነበረውን ትሬንች የመክፈት ስራ ነው እየተሰራ ያለው። ለምሳሌ ቤተ ጊዮርጊስን በምናይበት ሰዓት የከፈትነው ትሬንች ባናቱ በቤተ ክርስቲያኑ ላይ ነበር የሚሄድ የነበረው። ቅዱስ ላሊበላ ሲሰራ ግን ወደ ቤተ ክርስቲያኑ ሳይሆን ወጥቶ እንዲሄድ ራሱን የቻለ በቅዱስ ላሊበላ ባስቀመጠው በዛ በታሪካዊ ይዘቱ መሰረት በማድረግ ትሬንች የመክፈት ስራ ነው እየተሰራ ያለው። ሌላኛው ድልድዮች በተመሳሳይ ቤተክርስቲያን ውስጥ የተለያዩ ቦታዎች ድልድዮች የተሰሩ ነው ያሉት ማለት ነው። ከዚህ በተጨማሪ እንግዲህ ለቱሪስት መዳረሻ ልማቱን በማልማት በኩል ከፍተኛ አስተዋጽኦ እያደረገ ያለ ፕሮጀክት ነው ማለት ነው።
ሌላኛው ለማህበረሰቡ ምንድነው እየፈጠረ ያለው የስራ እድል የሚለው ኒርሊ ፕሮጀክቱ ከተጀመረ ጀምሮ ከ10 ሺህ በላይ ኤስቲሜሽን ስራ እድል ተፈጥሯል